ረሻ ዘመን መድረስ ወልከቴ ዳር ላይ ያራው ማን ሰላም እንዴት ናችሁ? ዛሬ በአበደ ቪዲዮ መጥቻለሁ። የሚያዝናኑ ፈታ ዘና የሚያደርጉ ቪዲዮዎችን ይዤ መጥቻለሁ። እስከ ፕሮግራሙ ጥግ ድረስ አብራችሁ የሚሆኑ አብረን እንሳቅ፣ አብረን ፈታ እንበል። ሌትስ ጎ ወደ ቪዲዮ። እሺ 2 ደቂቃ ላይ ጀምር እስቲ። እሺ የገባችሁ በደንብ ማለት ምንድነው? ሸማ ደልቶታል። ኧረ ኮፍታን በል እንዴ! የሳቅ ውድድር ነው የመጣው። መኮረጃችን ሳይሆን ኮረጃን ዜሮ ማምጣታችን ነው በጣም ያናደደኝ። ይበቃል፣ በቃ ውጣ። ለመጨረሻ ጊዜ ሳቁን ተውና ወደ ዘፈኑ አይደለ? አንዴ በቃ ለመጨረሻ። እሺ ቀጥል። እኔ እኮ ሲገባ ኦሆ ያይኔ አበባ ነሽ ብሎ የሚዘፈን መስሎኝ ነበር። እንዲህ ሊጫወትብኝ እንደሆነ ባቅ ነው። አሎ ይሄ ሳቅ ውድድር አይደለም። አሁን ውጣልን። እሺ ተወዳዳሪዎች እየጠበቁ ነው። በቃ በእናትህ ውጣ። በቃ አንድ 3 እድል ሰጠን። አንድ ጨምሩ። በቃ እሺ ይኸውልህ ምናምን እንዳትል። በቃ ትጀምር። እሺ ግጥሙ ነው ግጥሙ። በቃ በለው። በረጅም አማላጭ አስፈልግ። ኧረ ይሄ አንተ ትቀርዳለህ እንዴ? በእናትህ እኛ ስንት ነገር ጥለናል። እንዴ አዎ ሲመተማማማት ሂድና ወተት ጠጣ። ለራስህ ይሄ ልብስ ባሰጣሁበት ውስጥ ነው። ህዝቡም አፍሯል። አንተ ብቻ አይደለም ማሳፈርከው። ውጣ። አልከፈለ መሰለኝ ዛሬ 30 ነው ይሁን። ይኸውላችሁ እንደዚህ አይነት ሰፈራችሁ ላይ እንደዚህ አይነት ነጋዴ ካለ ይሄን ቪዲዮ ላይክ አድርጉት። እኔም የተረገመ ነጋዴ ነው። ይኸውልህ መጀመሪያ ግዛለት አስክሪሙ። ከዛ በኋላ ግን ለደንብ አስከባሪዎች ንገርልህ። አሬ በቃ ኳስ አለ 5 ሰዓት ላይ እኔ ልወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልጉዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ? ማርኪ ለምን ትጥለዋለህ? ማርኪ በቃ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሽቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ ማርኪ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ የመጨረሻ ዘመን መድረስ ትልቁ ምልክት ይሄ ወይ ማርኪ በቃ ዝም በይና አንቺ ሂጂ። በቃ ዝም በይ። የልጆቹን ቀዝነዋል፣ እኔ አጸዳቸዋለሁ። ሂጂ በቃ ልጆቹ ቀዝነዋል። ተግርግር ጋርግሽ ቅዛናችሁ በእናትህ ማየት አልፈልግም። I don't want to see any ቅዛን when I come back to this home። ያማል በቃ በቃ ሂጂ አንቺ። ያማል በለው በይ አንቺ። ያማል በለው ቋንዴ ይሄንን ቪዲዮ ተመልከቱት። እሺ አቤት ብራም። ሃይ ሰላም፣ እንዴት ናችሁ? ውድ በዓለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛን የምለው እንግዲህ በአራተኛ ቪዲዮ ተመልሻለሁ። እስካሁን 3 ቪዲዮዎችን ተመልክታችሁ ለሰጣችሁኝ አስተያየት በሙሉ በጣም ነው የማመሰግነው። አከብራችሁ። ትህትና ከአቤል ብርሃኑ እዚህ ጋር ይታያል። ማን ከመጀመሪያው ነው ለአቤል ብርሃኑ ወዳችኋለሁ። እሺ ዛሬ ደግሞ ይሄ ያያችሁት ቪዲዮ እኔ የዛሬ 9 ዓመት ቪዲዮ መጫን ስጀምር የጫንኩት ቪዲዮ ነው። 4ኛ ቪዲዮ የነበረ መጫን ስጀምር። የሚገርማችሁ የዛን ጊዜ ተመልካች አልነበረም። ተመልካቾች 15፣ 10፣ 17 ቢበዛ 20 ተመልካች ነበር። ያ ማለት ምንድነው? በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት እየገባን የምናየው ይበልጥ ነበር፣ እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለሁም፣ ግን አንድ እውነት አምናለሁ። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ።
የነገዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዛሬን ሳይሆን ነጋችሁ ነው እየሰራችሁ ያላችሁት። ዛሬ በትንሿ የምትለኩሳት ኩራዝ ነገ ፓውዛ ሆና ዓለምን ታጥለቀልቃለች። ዛሬ ላይ እነዛን ቪዲዮዎች መልሼ ሳያቸው የሚሰጠኝ ስሜት በጣም የሚገርም ነው። ማለት ዛሬ የስኬት ጥግ ደርሻለሁ እያልኳችሁ አይደለም፣ ግን ይብዛም ይነስም የተወሰኑ ሰዎች አሁን ያዩኛል። አሁን ማስባቸውን እኔም አያለሁ አቤል ብራ ይታለማቸው የነበሩ ነገሮችን ማድረግ ጀምሬያለሁ። ስለዚህ በፍጹም በማንኛውም ሁኔታ ውስጥ በምታደርጉት ነገር ተስፋ አትቁረጡ። ይበልጥ ግን በራሳችሁ ተስፋ አትቁረጡ። ነገ መልካም ይሆናል። የምር ይሄ ላይክ ጀማሪ ለሆናችሁ ኮንተንት ክሬተሮች በጣም ወሳኝ የሆነ ምክር ነው። አቤል ብርሃኑ ከልብ እናመሰግናለን። ቀኑ የካቲት 26 ነበር። ጫላ ሀገር አማን ብሎ ከስራ ወደ ቤቱ ያቀናል። ነገር ግን ወደ መጸዳጃ ቤት ሲያቀና ያየውን ነገር ማመን አቃተው። ወዲያውኑ ስልኩን አውጥቶ ወደ አዲስ አበባ ፖሊስ ይደውላል። የወንጀሉን አስከፊነትም በማብራራት ያስረዳል። የአዲስ አበባ ፖሊስም ወንጀሉን ለማጣራት ቦታው ድረስ ይሄዳል። ዳር ላይ ያራው ማን